እንግዲህ ስለ አብራካችን ከፋይ ስለ ልጅ የምንላችሁ ነገር ይኖረናል። ይሄኛውም ሌላኛው ጥያቄያችሁ ነው። ለዚህ መልስ መስጠት ግድ ይለናል። ጠብቁ። እሺ ጋበለ መድረስ ስለፈለኩኝ ነው። አምላኬ እንደማያሳፍረኝ አውቃለሁና ከአምላኬ ጋር ነበር ንግግሬ። ደና ከሆነ ያንን ያህል ጊዜ በጣም በጭንቀት አለፈ ዛሬ እዚህ ጋር ሆኛለሁ የሚለው ነገር ለማብሰር ለእናንተ ደስ ተቀምጣ ቃላችሁ ይሄንን ቪዲዮ ስትጀምሩ ላይክ በማድረግ ተጀምሩ ዘንድ በአክብሮት እንጠይቃችኋለን። በፍቅርም ጭምር እናመሰግናለን። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንዴት ከረማችሁ? እኛ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። መተናል። አብራችሁን ትቆዩ። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። ያለፈው ሳምንት ላይ ከረጅም ወራት በኋላ መተን ቢሆንም ግን የጠፋን አይመስልም። ብዙ ተመልካቾቻችን ስለተመለከታችሁልን ቪዲዮዎቻችን እና በቃ ከዚህ በላይ ዳንልን፣ ደህንነትን ነው የምንፈልገው የሚል እንጸልይልሃለን፣ ጸበል ብትሄድ አላህ ያሽርህ የሚሉ መልእክቶቻችሁ ደርሰውናል። እጅግ በጣም እናመሰግናለን። ጨርሰው ይማረህ የሚሉ መልእክቶቻችሁ ደርሰውናል። እጅግ በጣም እናመሰግናለን። ዛሬ እንግዲህ የመጣ ነው ለአንድ ጉዳይ ብቻ ነው። ግልጽ ነው። በቀጣይ ቪዲዮዎች ላይ ያለፉትን ዓመታት ስታነሱ የነበሩ ጥያቄዎችን ለመመለስ ነው። ከመመለሳችን በፊት ግን ተጨማሪ ጥያቄዎቻቸውን ዛሬ ይጠይቁን። አዎ ይጠይቁን። ኮሜንት ላይ የምትፈልጉትን ጥያቄ እንዲመለስላችሁ የምትፈልጉትን ጥያቄ ብትጠይቁን ለመመለስ ዝግጁ ነን። ለምሳሌ እንግዲህ አልተመካከርንም፣ ዝም ብዬ ነው የምመጣባት። ለምሳሌ ከተጠየቁ ጥያቄዎች ውስጥ ያንዳንዶችን አስታውሽ። ማለት በተደጋጋሚ የሚጠየቁ ጥያቄዎች ብዙ አሉ። አንተ አስታውሰኝ። እኔም አስታውሳለሁ። ስለተዘጋጀው ነው። በመሰረቱ ብዙ አልተዘጋጀውም፣ ግን ቅድም ኮሜንቶችን ያው በየቀኑ ኮሜንት እናነብ የለ ኮሜንቶች ሳነብ አንዳንድ ጥያቄዎች ተደጋጋሚ ይሆኑብናል። ለምሳሌ የቅርብ ጊዜ ጥያቄ ልጅ ሳሪ ልጅሽን ካገኘሽ በኋላ ጠፋሽ፣ ያንቺና የልጅሽ ግንኙነት ምን ደረጃ ደረሰ? ሌላ ጥያቄ አንገብጋቢ ጥያቄዎቻችሁ ስለ ልጅ ከተነሳ ከአብራካችሁ ክፋይ እናገኝ፣ እግዚአብሔር አምላክ ልጅ ይስጣችሁ። አዲስ ነገር መጣ ባልንበት ርዕስ ላይ በሙሉ ከስር ምን ይላሉ? አውቆምሽ ምናምን ትንሽ ወፈር ካልሽ ምን ይልሽ? አርግዛለች መሰለኝ። በአዲስ ዜና መጣ ስንላቸው ምን ይላሉ? ታዲያ ያረገዘች። እንግዲህ ስለ አብራካችን ከፋይ ስለ ልጅ የምንላችሁ ነገር ይኖረናል። ይሄኛውም ሌላኛው ጥያቄያችሁ ነው። ለዚህ መልስ መስጠት ግድ ይለናል። ጠብቁን። እሺ፣ ሌላ ጥያቄ እንግዲህ አንተ ደግሞ ጠይቅ። ከእናንተ የሚነሳ ጥያቄ አለ። ግን በምድር ላይ ስንኖር ሚዲያዎችን ስፔሻሊ በተለይም እነኚህ የሶሻል ሚዲያ ላይ መንግስታዊ የሆኑም መንግስት ያልሆኑም ደግሞ የህዝብ ቴሌቪዥኖች ላይ ጋዜጦች ላይ ምን ጥንዶች ሲጠየቁ እንሰማለን እና ብዙ ጥንዶች ሲጠየቁ ፍቅር በፍቅር ሆኖ እስከ እንትናቸው ድረስ ልክ የሞተ ሰው ሲሞት እንደሚወደሰው እንደሚነበበው የህይወት ታሪክ ሲነበብና ወይ ደግሞ ሲሞት እንደሚወደሰው መልካም እንደሚሆን ባል ሚስት ባል ነው እና በመካከላችን ስንኖር እኛ አልጋ በአልጋ ነበር ነው። እንግዲህ ብዙ ነገሮች ሚዲያ ላይ አይወጡ ቢሆንም ቅሉ ግን እስቲ በመካከላችን ምን ሲፈጠር እንዴት እንፈታው ነበር? መቼስ አበሳጨቻስ ነበር፣ እሷስ አስነቀላይ ነበር። አንተ አስነቅዬ አይሆንም። አንተ አበሳጨኝ እኔ አስነቅዬ ከባድ ነው። የተበሳጨ ሰው እኮ የሚነቅለው እኮ የተበሳጨ ሰው እኮ ግድ የለም። መበሳጨት ይቀድማል። ከዛ መንቀል እኮ የመጨረሻው ነው። እሺ፣ ከዚህ በፊት በሆነ አጋጣሚ አስነቅያት ይሆን እንደዚህ የምትለው? እንግዲህ አንተ አካሄዷ እንደዛ ነው የሚመስለው። አይ አይደለም፣ እኩል ይሁን ነው። አንተም ታበሳጨኝ ይሆናል እኔም ማበሳጭ ይሆናል እንጂ አንተ አበሳጭተኝ እኔ አስነቅዬ አይሆንም። እሺ
ቃላቷ ብቻ ነው ያልኩት እኮ ቃላቷ ነው። እሺ መቼ አስነቅላኝ ወይ ደግሞ እንደዚህ ወይ መቼ አስነቅያት መቼ አስነቅላኝ እንደነበር እንደሱ ከሆነ እኩል ከሆነ ያው አሁንም እያስነቀለች እንግዲህ እነኝን ለቹስ ቅድም ካነሳ ነው የመጀመሪያው ጥያቄ አንደኛ ለምሳሌ ያህል ፍቅር ብቻውን ይበቃል። ሰው yes እና እኔ ደግሞ ፍቅር ብቻውን አይበቃም። ሰዎች ለመኖር ፍቅር ይበቃል ብቻውን ነው እኔ ደግሞ አይበቃም የሚለውን ምንም ሳንነጋገርበት እንቀይና እዚሁ ካሜራ ፊት በግልጽ ልንመልስላቸው ዝግጁ ነን። ግን በመካከል ችግሮች ተፈጠሩ ማለት ፍቅር የለም ማለት አይደለም። በፍቅር ስትኖር ነው እኮ የምትጋጨው ነው። የሆነ ነገሮች ላይ ልታስተካክል አሁን መሰለኝ ነገር ሊኖር ይችላል። ያንን ነገር ብናገር ወይም ያንን ነገር ባደርገው አንተ ደስ ላይልህ ይችላል። ስለዚህ ያን ነገሮችን እንደዚህ ቢሆኑ ተባብለህ በይቅርታ እኔ እኮ እንደዚህ ስለመሰለኝ ነው ብለህ የምትፈታባቸው ነገሮች አሉ። እሱንም ማስተካከል እንግዲህ በምንድን ነው የምንፈታው? ሰው መካከላችን ገብቶ አስታርቆ ነው ወይ እንዳልሽው ወይ በይቅርታ ነው ወይ የሚለውንም እንመልስላቸዋለን። ምክንያቱም ቤታችን ውስጥ ያላችሁ ቤተሰቦቻችን ናቸው። አንዳንዶቹ ደግሞ ባይዘው እናንተ ሳትጠይቋቸው ልትጠይቋቸው የሚገቡ በእኛ መካከል ላይ ደግሞ ሳትጠይቋቸው የሚከሰቱንም እናነሳለን። ለምሳሌ ያህል ከዚህ ጋር ይሄዳል። ፍቅራችሁ ሲያስቀና ጥንዶች በምድር ላይ ያላችሁ አንደኛ ፍቅር ስንባል ሚዲያ ላይ እንዲህ ፊት ለፊት የምታዩት ብቻ ነው ወይ የሚለው እንዳለ ሆኖ በመኖር ውስጥ ብዙ ሰዎች ፍቅር ብቻ በቂውን ነው ወይ? አይ ፍቅር ብቻ በቂውን ነው ወይ? ይሄንንም እንወያይበታለን። እኔ አሁን ፍቅር ብቻ በቂ ነው እላለሁ። ለምን እንደሆነ ደግሞ ታብራራለህ። በኋላ ላይ እናወራበታለን። ፍቅር ብቻ በቂ ነው። አንቺ ደግሞ ምንድን ነው ያልሽው? አይ ፍቅር ብቻ በቂ አይደለም እና ምን እንደምትጨምሪ በኋላ ላይ እንወያይበታለን። ያዙልኝ። ፍቅር ብቻ በቂ ነው። እንግዲህ በዚህ ውይይታችን ላይ ዞረን አንድ ቦታ ላይ አንድ እንሆን ይመስለኛል። ሁኔታውን ሳይ አንድ እንሆን ይመስለኛል። ምክንያቱም ብዙ ጊዜ የተለያየ ሀሳቦችን እናነሳና የሆነ ሰዓት ላይ ወደ አንድ ላይ ስለምንመጣ ይሄንንም የምንመጣ ይመስለኛል። ድንገተኛ ነው ያነሳነው። ድንገተኛ ነው ሀሳብ ልዩነት የመጣው። ተመልካቾቻችንስ ምን ትላላችሁ? ኮሜንት ላይ ያው ፍቅር ብቻ በቂ መሆኑን እንባካችሁ። በፍቅር ነው ከጠየኳችሁ አባባሌ ገብቶሻል። በፍቅር ነው የጠየኳቸው። ፍቅር ብቻ በቂ ነው በእኛና በእናንተ መካከል። እሺ ይሁን። አንቺ ደግሞ ምን ይበሉ? እሺ ምንም የሚሆነውን ሊሆን የሚችለው ሁሉም አሁን ያንተ ፍቅር ብቻ በቂ ነው፣ ደግሞ ፍቅር ብቻ በቂ አይደለም የሚለውን አርዕስ ይዘናልና በዚህ ርዕስ ላይ ሁሉም ያለውን የራሳቸውን አስተያየት ምንድነው ሊሆን የሚችለው የሚለውን በኮሜንት ግለጹልን። ኮስ ይገልጹልን። ግን ቅስቀሳ ማለት ሳይዲዛቸው ይሄ እንትና እውነተኛ ነገር ስለሆነ በመፈክር ምናምን ቢሆን አይደለም እንዲህ ብላ አይደለም። አሁን ራሱ እንዲህ በል እንድትለይ በፍቅር ባሳመናት ፍቅር ብቻ በቂ ነው ልትል ትችላለች አይደለም። ዋና ቅስቀሳው በቃ ኮሜንት ላይ እኔ ፍቅር ብቻ በቂ ነው ብያለሁ። በሰዎች በህይወት ውስጥ በሚኖርበት ጊዜ አንድ ቤተሰብ ውስጥ እናት ለልጇ፣ ልጅ ለእናት ወይም ደግሞ ለአባት፣ አባት ለልጁ፣ ልጅ ለአባት፣ ባልና ሚስቶች፣ ሚስቴ ለእኔ፣ እኔ ለሚስቴና ቤተሰብ ውስጥ እህት ለወንድም፣ ወንድም ለእህት ያለውን ፍቅር ሁሉ ያጠቃለለ ነው የሚሆነው። እንደ አገርም ደግሞ ሰዎች እርስ በርሳችን መፋቀራችን ብቻውን በቂ ነው ላለሁኝ እኔ። ሳሪ ደግሞ ፍቅር ብቻውን በቂ አይደለም እያለች ነው። ምን ተጨማሪ ነገሮች እንዳሏት የምትገልጽልን ይሆናል። ኮሜንት ላይ ግን እናንተ ፍቅር ብቻውን በቂ እንደሆነ ጻፉላት። ይቻላል ጻፉልን፣ ችግር የለውም። የሀሳባቸውን ጻፉልን። ሌላስ አንድ ሶስት ጥያቄዎች መተናል። እሺ አንደኛው ይሄኛው ነው። እሺ ሌላ የሚነሳ ሌላ ጥያቄ ልንመልስላቸው የሚገባ በእኛ ህይወት ውስጥ በጣም ብዙ ጥያቄዎች ይኖራሉ። ብዙ ምናምን ጠጠር ያሉትን ግን በየግል ደግሞ ኮሜንት ላይ የምንመልሳቸው አሉ። ስለ ሳራና ቅጣው ይሄንን ነገር ማወቅ እንፈልጋለን ብላችሁ
ብትጠይቁን ለመመለስ ዝግጁ ነን። የምሬን ነው። ደግሞ ስልካችንም አለ፣ በዋትስአፕ፣ በኢሞ፣ በቴሌግራም የትኛውም የመገናኛ ሚዲያዎች ለኔም ለሳሪም በጋራም ብትጽፉልን ብትጠይቁን ልንመልስላችሁ እንችላለን። ምክንያቱም እኛ ትርፍ ጊዜ ተሰጥቶን እዚህ ምድር ላይ የምንኖረው ያሳለፍናትን ትንሽ መከራ እናውቃታለንና አብሶ ደግሞ ሴቶች እህቶቻችን በብዙ መከራ ውስጥ እንደሚያልፉ እናያለን፣ እናነባለን፣ እንሰማለን። አሁን የዩቱብ ቪዲዮዎችን መመልከት እያመመኝ መጥቷል። ብዙ ኢንተርቪዎችን ማየት ይሄን ጥያቄና መልስ ያነሳ ነው። ለምንድን ነው አንደኛው ዩቱብ ላይ የምታያቸው እንዴት ነው? ብዙ እንትን ይላሉ፣ ጨንቃሉና አንዱ ሌላ ያወራል፣ አንዱ ሌላ ያወራልና እንትን አለ፣ መግባባት አለ። ትላንትና በፍቅር ትኖረን በጣም በፍቅር ኖረናል ብለን ያወራን ሰዎች በተናጠል ደግሞ ከሆነ ሰዓት ላይ በኋላ ላይ መተን እሱን መውቀስ እሷን መውቀስ ነውና ከዛ ድጋሚ ደግሞ መጥቶ ሌላ ነገር ታሪክ ይመጣልና ለሚመለከተው ሰው የምር ራስ ምታት ነው። ያውን አላይም ከይቅርታ ጋር ለምን እንትን ማየት ሳልፈልግ ቀርቼ ስለሚጨንቀኝ ለራሴ መልስ ስለማላገኝለት በጣም ስለሚጨንቀኝ አላይምና ያ ባይሆን ደስ ይለኛል። አብሶ በሴት እህቶቻችን ላይ የሚደረገው ነገሮች እርግጥ ነው ህይወት ነው፣ ግን ቢሆንም በአግባቡ ቢሆን ለተመልካችም ለቤተሰብም ለራሱ ለሰውየውም ለሴትዮዋም ቢሆን በአግባቡ ቢሆን ፈሪሃ እግዚአብሔር ያለበት ነገር ቢሆን ብዬ አስባለሁኝ። ይሄ ነው እና ሁልጊዜ ቴሌቪዥናቸውን ከፍታችሁ የዩቲዩብ ቻናሎቻችሁን ከፍታችሁ የምትመለከቱት በሙሉ በአብዛኛው ማለት ይቻላል ትዳር እንድትጠሉ የሚያደርግ ሽኩቻና መጋጨት ያለበት ሮሮ ያለበት የሀገራችን የምድር ኑሮ እንደምታዩት ነው። ድህነት በጣም የበዛበት ስለሆነ በሽታና ጭንቅ መከራ የበዛበት ነው። እኛም ቤት እነኚህ ባለፈውን ቪዲዮ እንዳሳየዋችሁ አሁንም የሆነም ኦክሲጅን እጠቀማለሁ። እንግዲህ አሁን አልፎ አልፎ ነው እየተወኩ ነው። ለስተኛም እጠቀማለሁ። የሆነ ደግሞ ከባባድ ስራዎችና ረጅም መንገዶች ሲሄድ ምናልባት እጠቀማለሁ። ግን ያው ከእናንተ ጋር ሳወራ ራሱ በነፃነት እያወራሁ ነኝ ያለሁት። ግን እኛም ጋር አለና እነኚህ ነገሮች ሲኖሩ እንዴት እንደምናልፋቸው በምንስ አልፈናቸው እንደነበር ሁልጊዜ ግን እነኚህ ሁሉ ሲኖሩ ደስተኞች ነን። እንዴት ደስተኛ ልንሆን እግዚአብሔር ይመስገን እንዴት ደስተኛ ልንሆን እንደምንችል እሱን ነው ጥያቄዎችን እያነሳን ልናካፍላቸው የምንገባው የተነሳ ነው። በተለይም ደግሞ ለሴቶች በጣም ለሴቶች እህቶቻችን በጣም ለምን አንዳንድ ጊዜ ብዙ ጊዜ ላይ የሆነ ደስታን ለመፍጠር ከነበርንበት ችግር ለመቀየር ቤተሰቦቻችንንም እኛም ትላንትና ያለፍናቸውን ነገሮችን ለመበቀል ነው ደህና ደረጃ ላይ ለመድረስ ብለን ነው ብዙ መከራዎችን የምናየውና ከነዛ መከራዎች መሀል ላይ ደግሞ ደስታ መስማት ሲጠበቅባችሁ ወይ ደግሞ ደስታ መስማት ሲጠበቅባችሁ ቤተሰቦቻችሁ በትዳራችሁም የተሻለ ቢሆን ብላችሁ ያሰባችሁት ነገር ደህና ቢሆን ይሻላል ብዬ አስባለሁ። ለምን አንዳንድ ጊዜ ቆም ብሎ ማሰብ ጥሩ ነው። 50-50 ሙሉ ለሙሉ አይደረግ ለሙሉ ለሙሉ ይቀነስ ማለት አይደለም። ግን ይሄን ነገር ማድረገው የሚባለው ነገር ላይ የሆነ አስተውለን ረጋ ብለን ከአምላካችን ጋር ተማክረን ብናረገው ጥሩ ነው ብዬ አስባለሁ። ለምን ሶሻል ሚዲያ ሲሆን ብዙ የከፋው ሰው አለ፣ በጣም ብዙ በችግር ብዙ በህመም የሚያሳልፍ ሰው አለና ያንን ተመልክቼ የሆነ ቢያንስ የሆነ ነገር አገኛለሁ ብሎ ነው ሊመለከት የሚችለውና ለታመመው ሰው ለተቸገረው ሰው ስንቅ ብንሆነው ተስፋ ብንሆነው ሶሻል ሚዲያ ሲከፈት ሲያይ ውይ እግዚአብሔር ይመስገን ለካ ይሄም አለ ብሎ ለራሱ ተስፋ የሚያደርግ ቢሆን በአምላኩ ተስፋ የሚያደርግ ስራዎች ቢሰሩና ብናይ ደስ ይለናል ብዬ አስባለሁ። እንደኔ በትክክል ያው እውነት ነው። ኢትዮጵያውያንና ኤርትራውያን በአብዛኛው የምናወራው አማርኛ ስለሆነና በአማርኛ የምትከታተሉን የሀገራችን ሰዎች እና የኤርትራ ሰዎች ኮሜንት እያደረጋቸው እናገኛቸዋለን፣ እንነጋገራለን። በተለይ ግን በተለይ ይናፍቀናል ዩቲዩብ ላይ ከፍተን የሚጣፍጡ ነገሮችን ማዳመጥ፣ ዜናም ምንም ብናዳምጥ ይናፍቀናልና እዚህ ቤት እሱን እንዴት እያለፍነው እንደሆነ የሚያስተላልፍ ለእናንተም ስንቅ የሚሆናችሁ መልእክት በተከታታይ ቪዲዮዎች አሁን በቀጣይ ባሉ በተከታታይ ቪዲዮዎች በተሻለ ስቱዲዮ ይዘንላችሁ እንመጣለን። እጅግ በጣም ትጠቀሙበታላችሁ፣ ደግሞም ታተርፉበታላችሁ። ለእኛም ደግሞ በኮሜንት እና በቪዲዮዋችሁ በላይካችሁም እንደገና ደግሞ ዩቲዩብ በተመለከታችሁ ቁጥር ዩቲዩብ የሚከፍለን
ክፍያም ለእኛም ትርፋማ ነው የሚያደርገን። እናንተ ማግኘታችን ግን ከክፍያውና ከምንም በላይ። ለዚህ ነው 9 ወር 10 ወር የጠፋ ነው። ምን ይዘን እንምጣ? ከእግዚአብሔር ጋር ተነጋግሬ እዚህ ጋር ለመድረስ ስለፈለኩኝ ነው። አምላኬ እንደማያሳፍረኝ አውቃለሁና ከአምላኬ ጋር ነበረ ንግግሬ። ደህና ከሆነ ያንን ያህል ጊዜ በጣም በጭንቀት አለፈ። ዛሬ እዚህ ጋር ሆኛለሁ የሚለው ነገር ለማብሰር ለእናንተ ደስ የሚል ነገር ነው። ተጨነቀ ብለ እናንተም ትጨነቃላችሁ። የራሳችሁ ሁሉም ሰው ደልቶትና ተደስቶ አይደለም የሚሆነው። ሚዲያዎች በሙሉ ደግሞ ጭንቅ ያወራሉ። ሁሉም ጭንቅ ስለሆነ የሚያወራው በከፈት እንትን ብሎ ስለሆነ የሚዘገነና ነገር ይሄ ነው ብዬ መጥቀስ አልፈልግም። ለምትመለከቱት ነገር ስለሆነ ነውና ያህል ጭንቀት እያለ ድንጋሜ ደግሞ የምትወዱት ሰው በጣም የምታከብሩት ሰው ባለቤቴ እንደዚህ ሆነ ብዬ በመጣ እናንተ ጋር በጣም ጭንቀት እንደሆነ ስለማያውቅ እኔም ደግሞ ስላልፈለኩ ያንን ጭንቀት ማስተላለፍ ቢያንስ ከዚያ ሁሉ ጭንቀት ግን እዚህ ጋር ሆኜ እግዚአብሔር ይመስገን ድኖልኛል ብዬ ይዤ መምጣቱ ተስፋ ነው። እግዚአብሔርንም እናመሰግናለን ብዬ ስለማስብ ነው ያልመጣሁትና በዛ ሂሳብ ነው በቃ ለቤተሰቦቼ ለተመልካቾቼ እኔ የማልፈልገውን ነገር ለነሱ ማድረግ ስላልፈለኩ ነው። በአጠቃላይ ግልጽ ነው። በቃ ሚዲያዎቻችን በሙሉ የእሱን አይነት የኔን አይነት ፕሮግራም እኔ ሆስፒታል ሆኜም የማሳልፈውን አይነት የጭንቅ ፕሮግራሞች በስክሮል ባደረጉ ቁጥር በየላይ የሚታይ ነው። ከኛ የባሱ ደግሞ እጅግ በጣም ብዙ ሊረዱ ሊደገፉ እንክብካቤ የሚያስፈልጋቸው እጅግ በጣም ብዙ ሰዎች ስላሉና ከዛ በተጨማሪ ደግሞ በየትኛውም የእምነት ውስጥ ያላችሁ ሰዎች በአጠቃላይ ለታመሙትና ሕክምና ላይ ያሉት መጸለያቸው ስለማይቀር እዛ ውስጥ ስላለሁበትም የእናንተ ጸሎት እንደደረሰን ነው በትክክል ነው ምናምን። ስለዚህ እጅግ በጣም የምንወዳቸውና የምናከብራቸው ተመልካቾቻችን ሁልጊዜ ተመሳሳይ ነገር እንዳናመጣባቸው አንደኛው በማለት ነው። ሌላኛው የኔ መታመም ነው። ታምሜ ሆስፒታል በነበርኩበት ጊዜም ይዘንላችሁ ያልመጣንበት ዋነኛው ምክንያት ማለት ያልነው መከራ የነበረውን ግርግርና ጭንቀት ለማስተላለፍ ስላልፈለኩኝ ነው። ጊዜው ኖሮኝ ደግሞ ሐሳቤም አልነበረም የሱን ጭንቀት ካሜራ ለማድረግና ይሄን ያህል ካልናችሁ ዘንዳ የተወሰኑ ጥያቄዎች ያዝናቸው አሉ። አሁን የሚያነሳናቸውን ጨምረን እንደገና ደግሞ ኮሜንት ላይ አሁን የምትጨምሯቸውን ጥያቄዎች አንደኛ ዛሬ ኮሜንታቸው ላይ ሁለት ነገር እኔ እጠብቃለሁ። የባለፈው ቪዲዮ ላይ ባካችሁ ክቡራን ተመልካቾቻችን የባለፈው ቪዲዮ ላይ አንድ ነገር ጠይቄያቸው ነበርና ለኔ ጥሩ ምላሾች አግኝቻለሁ። ግን ለሱ ምላሽ ስላላገኘው ዛሬ እንደገና በእነኛ ሁሉ የሆስፒታል ቆይታዬ ላይ የአንበሳውን ድርሻ የወሰደችው አጠገቤ ሆና 24 ሰዓት 48 ሰዓት 36 ሰዓት እያለች ማንንም ሳታስጠጋ ስታስታመመኝ የነበረችውና እኔ መንቀሳቀስ ሳልችል ለዚህ እንድበቃ ስላደረገች እባካችሁ ባርኩልኝ አመስግኑልኝ ብዬ ነበረ። ትኩረታችሁ ግን የኔ መታመም ላይ ስለነበረ እኔ እንድንላችሁ የምትመኙት ምኞቶች ገልጻችሁ አልፋችኋል። ዛሬ ግን እባካችሁ በኮሜንታችሁ አክብሩልኝ። ክቡራን ተመልካቾቻችን እንግዲህ ይሄን ያህል ትንሽ ነገር ካልናችሁ ዛሬ የመጣ ነው ደህና መሆኔን ይህም እየቀረ አተነፋፍሴም ጥሩ መሆኑን ለመግለጽ ነው። እጅግ በጣም ደህና ነን፣ ተመስገን ነው። ሳቁልን። የምር ደስተኛ ሆኑ። ለምኑም ያልፋል። ጊዜና ወቅቱ የሚያስቅ አይደለም፣ ግን ሳቁ። ግን ምንም ማድረግ አይቻልም። ባለን ነገር ላይ እግዚአብሔርን እያመሰግንን ለነገ ብለን ዛሬ ሳቅ እያለን ነገን መናፈቅ ነው የሚሻለው እንጂ ተጨንቀን አይሆንም። ሳቅ በሉ ከእግዚአብሔር ጋር። እግዚአብሔር ደግሞ ሁላችንን የሚርዳ። ባብዬ ድምጽ ደግሞ ሰላም ባያችሁ ሰላም በይልኝ ብላሽ የለን ውድ ቤት የአጋፔ አብሳሪ ቤተሰቦች ብላለችና ዛሬ ጥናት ላይ ስለሆንኩኝ ነው እንገናኛለን ሰሞኑን ብላለች። ያው ሚኒስትሪ ስለሆነች ማጥናት ስላለባት ቅዳሜም ቲቶር አላት እሑድም እንደዚህ ተይዛለችና በጣም ጎበዝ ሆናለች ከትላንትና ዛሬ። ስለዚህ ያው እኔ በኔ እና በአባቷ ስም ለተመልካቾቻችን የሷን ሰላምታ እናቀርባለን። አብሳሪ ሲባል እንግዲህ አብሳራና አብሳላትና ሳራ ከሚለው ነው አብሳሪ የመጣው። እንደገና ደግሞ ብስራትን ከማብሰር ጋር የተያያዘ ነው። በብዙ ቴሌቪዥን ፕሮግራሞቻችን ላይ
ስናበስራቸው ቆይተናል። ሳሪን በጋብቻ አበሰርናቸው፣ እግሮቿ ሲድን አበሰርናላቸው፣ የመኪና ሽልማቱን አበሰርናላቸው። እኔ ታምስ ድኜ ወደዚህ ስመጣ አበሰርናቸው፣ ልጃችን ማደጓን አበሰርናቸው። ካሁን በኋላም ብዙ ብስራቶችን ይዘንላቸው እንመጣለን። ከአጋፔ አብሳሪ ጋር አብራችሁ መሆናቸውን ቀጥሉ። በተጨማሪ ሁለት ነገሮች አሉ። አንደኛው ያሏቸውን ጥያቄዎች በሙሉ አስቀምጡና በሚቀጥለው ቪዲዮ ላይ የምንመልስ ይሆናል። ከ3 ቀንና ከ4 ቀን በኋላ የምንለቀው ቪዲዮ ላይ የምንመልስላቸው ይሆናል። ግን በዛ ቪዲዮ ላይ ከምንመልሳቸው ጥያቄዎች ውስጥ ቅድም ካነሳ ነው የመጀመሪያው ጥያቄ አንደኛ ለምሳሌ ያህል ፍቅር ብቻውን ይበቃል? እና እኔ ደግሞ ፍቅር ብቻውን አይበቃም። ሰዎች ለመኖር ፍቅር ይበቃል ብቻውን ነው እኔ ደግሞ አይበቃም የሚለውን ምንም ሳንነጋገርበት እንቀውይና እዚሁ ካሜራ ፊት ላይ ውይይት የምናደርግበት ይሆናል። እስከዛ ድረስ ተዘጋጅ። እንግዲህ ፍቅሩስ ምን እንደምሰበሰብ ይብኛል። ሰብስቢና አምጫቸው ተሸከመሽ። እኔ እንኳን ብዙ አልጨነቅም። ፍቅር ብቻ ነው ያልኩት። አይኔ አንድ ነች ያለች አንቺ ስንጨምረሽ ትመጫለሽ። እናንተ ፍቅር ይበልጣል አይበልጥም የሚለውን ኮሜንታችሁ ላይ። ሁለተኛ ደግሞ እኔ ላይ ካብራካችሁ ልጅ ቢኖራችሁ ውሳላ ያረገዘች እንዴ በቃ ብቻ በተለያየ ኮሜንት ላይ የተለያዩ ቪዲዮዎች ላይ አሉ ነው የዚህ ጥያቄዎች። ይሄኛው ለቤተሰቦቻችንም ትልቅ ጥያቄ ስለሆነ እሱንም እንመልሳለን። ሶስት ዋና ጥያቄዎች አራት ናቸው። በእኛ በኩል ያዝናቸው እነኚህ ዋና በጣም ብዙ ጥያቄዎች በውስጥም መልስ ስለምንሰጣቸው እነሱ እናልፋቸዋለን። እነኚህን ዋና ጥያቄዎች ግን ምላሽ ይዘንላችሁ በሚቀጥለው እንመጣላችኋለን። ውድ ተመልካቾቻችን እንግዲህ የነበረን ቆይታ ይሄንን ይመስላል። ያሉንን የጥያቄዎች መልስ ይዘን በሚቀጥለው ቪዲዮ እንመጣለን። የአብሰላትንም አያክብሮ ሰላምታ አቅርበናል። የነበረን ቆይታ ይሄንን ይመስላል። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ተመልከቱ። እናመሰግናለን። ኮሜንታችሁ ላይ ጥያቄዎቻችሁን ማንበብ ከዛሬ ጀምሮ እንጀምራለን። ሰላም ሁኑልን። እናመሰግናለን። ስታስንቂኝ ያልከው ምንድን ነው? እንዴት እንደምናልፈው? ባለፉት ህይወታችን ላይ የነበሩንን መልካም ነገሮች ብዙ ስናወራላችሁ ቆይተናል። ምን አባጣ ጎርባጣ ነበሩ? ምንድን ነበረ ስታንጨረጭረኝ የነበረው? አስተካከልኩ። ሲያስነቅለኝ ሲያንጨረጭረኝ እኔ ደግሞ ሳስነቅላት የነበረው እሱም በምን ፈታ ነው እንዴት ነው ህይወትን ስንመራ የነበረው የሚባለውን የህይወታችን ውስጥ የሚያጋጥሙን ይብዛም ይነስም አባጣ ጎርባጣ እናነሳላችኋለን። በግንባር ቀደምትነት የሳሪና የልጇን ግንኙነት አሁን ያሉበትን ተገናኝታችሁ ለምን ጠፋችሁ ያላችሁትን መረጃ የሚፈልጉትን የሳሪና የልጇን የጽዮንን ግንኙነት የት ደረጃ ላይ እንዳሉ የሚለውን እንመጣላችኋለን። በዋነኝነት ደግሞ ከአብራካቸው ልጅ ያስፈልጋል ያላችሁን እሱንም ደግሞ በጉጉት ጠብቁና ክብራቸው እንደ ቤተሰብ ዋነኛው ጥያቄ ነው። ይሄ ዋናው ነው። በየኮሜንት ስር